እግዚአብሔር ምስክሬ ነው ብላችሁ ይሄው የሰማይ አምላክ ምስክሬ ዓለም ውስጥ ሁሉ ያለ ወንድ የሚስማማበትን አንድ ነገር ልንገራችሁ ከምሬን ነው ብላችሁ እንደዚህ ዘመን ወንድ ልጅ በዝሙት ተፈትኖ የሚያጥበት ዘመን በዘመናችን የለም። ቢብሊካሊም ብትሄዱ በቁርአንም ብትሄዱ የተፈተኑና በጣም ብዙ ኃጢአት ውስጥና እርኩሰት ውስጥ የገቡ ሰዎች አሉ። እንደዚህ ዘመን ግን ወንድ ልጅ በዝሙት የተፈተነበት ጊዜ በጭራሽ የለም ብዬ አስባለሁ። ለምን ካላችሁኝ ተመልከቱ። መንገድ ላይ ስትሄዱ በዝሙት ትፈተናላችሁ። በጣም ብዙ ሴቶች አለባበሳቸው ሳታስቡት ወደ ሌላ ነገር ውስጥ እንድትገቡ ነው የሚያረጋችሁ። እሺ ይሁን፣ መንገድ ላይ ያለው እሺ ይሁን፣ አለባበሳቸው እንደዛ ይሁን። የተለያየ አይነት ሰው ከእምነትም አንፃር የተለያየ አይነት እምነት ስላላቸው ነው ብላችሁ ታስባላችሁ። ቤት ግቡ። ቤት ከገባችሁ በኋላ ስልካችሁን ስታወጡ ሶሻል ሚዲያስ በምትጠቀሙበት ሰዓት የሚመጣላችሁ ነገር አብዛኛው ወደ ኢምፒዩሪቲ ወይም ደግሞ ወደ እርኩሰት የሚከት ነገር ነው። እንዴ አንተ ፎሎ የምታረገው ነገር ይወስነዋል እንጂ ፎሎ የምታረገው ነገር መልካም ከሆነ ለምሳሌ ቤተክርስቲያን ነገር ከሆነ አይመጣልህ የምትሉ ሰዎች ደግሞ ካላችሁ የቤተክርስቲያን ነገር ሃይማኖታዊ ነገርንም ሊሆን ይችላል ፎሎ የምታረጉት። ዝማሬ ሲዘምሩ እንዴት ነው የሚዘምሩት? ዝቅ ብዬ ላመስግነው ብለው እኮ ፊታቸውን አይደለም ዝቅ ብለው የሚያመሰግኑት፣ ዞሮ ቂጣቸውን አዙረው ነው እያሳዩን የሚያመሰግኑት። ዝቅ ማለት እንደዛ አይደለም ሲመሰገን። እኛን እያሳሳቱ አይደለም ዝቅ ማለት ያለባቸው ለአምላካቸው። ሲያሸበሽቡ ራሱ ድሮ በእጅ ነው ሽብሸባ ማቀው፣ አሁን በቂጣቸው ነው የሚያሸበሽቡት። ከማን ጋር ሁሉ የሚሆነው አይ በቃ ቤተክርስቲያን ነው። አሁን ቸርች ከተኬደ ነው ወይም ደግሞ ሃይማኖታዊ ቦታ ነው ብላችሁ ደግሞ የምታስቡበት ሰዓት ጸልያችሁ አሜን ብላችሁ ቀና ስትሉ የምታዩት የሚያሳስትና ለዝሙት የሚገፋፋ ነገር ብቻ ነው። ናው ዊኬንድ ኤቭሪ ነገር ተመልከቱ። ስለዚህ ሰዎች ምን ትላላችሁ በዚህ ጉዳይ ላይ? ወንድ ልጅ እውነት ከዚህ ጊዜ በላይ የተፈተነበት ጊዜ አለ ብላችሁ ታስባላችሁ ወይ? ፔስ